ሰላም ሰላም የፋርማኬር ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ፋርማኬሪዎች ነን። ፋርማኬሮች እንደሚታወቁ በተለያዩ ቶፒኮች ዙሪያ የተለያዩ ቲዩቶሪያሎችን የምታገኙበት ቻናል ነው። እንዲሁም ደግሞ ከዚህም በተጨማሪ በተለያዩ ዓመተ ምህረት የወጡ ኤግዚት ኤግዛም ፕላስ ደግሞ ላይሰንስድ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። ሶ ወደ ቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንጀምራለን። ፕላስ ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። በዛሬ ቆይታችን ደግሞ ሰው ቤዚክ የሆኑ ከፋርማኮቴራፒ ውስጥ ሰው አንድ አምስት ጥያቄ ከነማብራሪያ ለማየት እንሞክራለን። የመጀመሪያው ጥያቄ a patient on anti TB therapy combine blur division and the difficult distinguishing red from green the most likely drug is so ኤግዚት ኤግዛም ላይ እንዲሁም ደግሞ ሲኦሲ ላይ በተደጋጋሚ ሰው በኬዝ መልክ ሊሆን ይችላል። እንዲሁም አጠር ባለ መልክ ልንጠየቅ ከምንችላቸው ጥያቄዎች ውስጥ የመጀመሪያው ኤዲአር ነው አይደለ? ስለዚህ እዚህ ደግሞ እንደ ፋርማሲስት ኮመን የሆኑ ድራጎች ላይ ፎከስ እንድታደርጉ ፕላስ ደግሞ ኮመን የድራጎችን ኤዲአር ሰው እንድታስታውሱ ስንል እናበረታታለን። ስለዚህ በአጭሩ ፔሸንታችን አንታ ቲቢ ቴራፒ የወሰደች ነው። ሰው ምንድነው ኮምፕሌን ያደረገው? ብለር ዲቪዥን ፕላስ ዲፊከልት distinguishing red from green. So the most likely drug is A. Isoniazid, B. Rifampicin, C. Pyrazinamide, D. Ethambutol. So the correct answer is D. Ethambutol ይሆናል አይደለ? ምክንያቱም ኢታምቡቶል ዋን አድቨርስ ኢፌክቱ ኦፕቲክ ኒውራይተስ በማምጣት ይታወቃል። ስለዚህ the most responsible drug are ኢታምቡቶል ሶ አይሶኒያዛይድ በምናነሳበት ጊዜ ፔሪፌራል ኒውሮፓቲ በማምጣት ይታወቃል። ፕላስ ሪፋምፒሲን ደግሞ ከጂአይ አድቨርስ ኢፌክት ነው አይደለ? እነዚህ የዩሪን ዲስከለሬሽን፣ ስዌት ኦሬንጅ የሎ ዲስከለሬሽን በማምጣት ይታወቃል። ፓራዚናማይድ ደግሞ the most ሄፓቶቶክሲክ አንታ ቲቢ ሜዲኬሽን መሆኑን ይታወቃል ማለት ነው። ስለዚህ ትክክለኛ መልሳችን ታምብቶል ይሆናል ማለት ነው። ሶ ወደ ሁለተኛ ጥያቄ ስንመጣ which ADR is dose dependent and predictable? So there are different types of ADR. The first one is እነዚህ ታይፕ ኤ፣ ታይፕ ቢ፣ ታይፕ ሲ፣ ታይፕ ዲ እና እነ ታይፕ ኢ የምንላቸው ታይፕ ኦፍ ኤዲአሮች አሉ። ስለዚህ እኛ የተጠየቅነው ምንድነው? አንደኛው ዶዝ ዲፔንደንት ነው ፕላስ ደግሞ ፕሪዲክተብል የሚሆነው ታይፕ ኦፍ ኤዲአር የቱ ነው? ኤ አናፊላክሲስ ቱ ፔንሲሊን፣ ቢ ስቴቨን ጆንሰን ሲንድረም፣ ሲ ሃይፖግላይሴሚያ ቱ ኢንሱሊን፣ ዲ ኢድኖሲኔሬቲክ ሪአክሽን። ሰው በእናንተ መረዳት በእናንተ እይታ የቱ ይመስላችኋል? የተወሰነ ሰከንድ ልንሰጣችሁ እንሞክራለን። ሶ the correct answer is C ሃይፖግላይሴሚያ ቱ ኢንሱሊን። ምክንያቱም ታይፕ ኤ የምንለው ዶዝ ዲፔንደንት ነው ፕላስ ደግሞ ፕሪዲክተብል ነው። ስለዚህ አንድ ኢንሱሊን የሚወስድ ሰው ሃይፖግላይሴሚያ ኤክስፔክት ስለሚደረግ ፕሪዲክተብል ይሆናል ማለት ነው። ሶ አናፊላክሲስ ቱ ፔንሲሊን የምንለው ታይፕ ቢ ወይም ቢዛሪ የምንለው ነው። it is dose it's not dose dependent ፕላስ ፕሪዲክተብል አይደለም። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ሰው ስቴቨን ጆንሰን ሲንድረም የምንለው ደግሞ እነዚህ አንዳንድ ሜዲኬሽን ላይ ሰው አልፎ አልፎ ልናይ የምንችለው ኤዲአር ነው ማለት ነው። ሶ the next question orange discoloration of urine plus sweat and tears is caused by A INH ሶ INH በምንልበት ጊዜ አይሶኒያዛይድ መሆኑ ይታወቃል። ቢ ታምፒቶል፣ ሲ ሪፋምፒሲን፣ ዲ ፓሬዚናማይድ። ሶ ከጂአይ ጋር በተያያዘ ሰው ኮመን ኤዲአርን ሊያስከትል የሚችል አንታ ቲቢ ሜዲኬሽን ሶ ሪፋምፒሲን ነው። ሶ the correct answer is C ይሆናል። ሰው ፋርማኬሪዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ ቤተሰብ እንድትሆኑ እንዲሁም ደግሞ ለሌላ ተማሪዎች ሼር እንድታደርጉ ይሁን። ፕላስ ደግሞ እንድንሰራላችሁን የምትፈልጉትን ቶፒክ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት እንሞክራለን። ዛሬ ደግሞ ቤዚክ ሰው ፎከስ ኤሪያ ላይ በተደጋጋሚ ኤግዚት ኤግዛም እንዲሁም ደግሞ ላይሰንስድ ኤግዛም ላይ የሚጠየቁ ጥያቄዎችን ለማየት እየሞከርን ያለን። ያው ጥያቄዎቹ በእርግጥ ማይነር ቢሆኑም ሰው አሰ ፋርማሲስት ማወቅ ያለብን ቤዚክ ነገር እና በተደጋጋሚ ያው ኤግዚት ኤግዛም ላይ የሚመጡ ስለሆኑ ያው እናንተን ሳፖርት ከማድረግ አንፃር ነው እንደዚህ እየሰራን ያለነው። ጥያቄ ቁጥር 4 ደርሰናል። ጂንጂቫል ሃይፐርፕሌዥያ ኢዝ ኤ ክላስ ኦፍ ኤዲአር ኦፍ ኤ ቫልቮሪክ አሲድ፣ ቢ ካርባማዚፒን፣ ሲ ፌኒቶይን፣
ዲፌኖባርቢታል ሰው ጂንጂቫል ሃይፐርፕሌዥያ በምንልበት ጊዜ ኢንላርጅመንት ኦፍ ገም ነው አይደለ? ሰው ዊች አንቲሲጀር ድራግ ኢዝ ሪስፖንሲብል ፎር ዶስ ኤዲአር ተብለን በምንጠይቅበት ጊዜ ሞስት አንታሲጀር ድራግ ዳት አሶሺየትድ ዊዝ ጂንጂቫል ሃይፐርፕሌዥያ ኢዝ ፌኒቶይን። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ወደ ቫልፖሪክ አሲድ በምንመጣበት ጊዜ ቫልፖሪክ አሲድ ሞስት ሄፓቶቶክሲክ ነው አይደለ? ስለዚህ ሞኒተር ስፔሻሊ እነዚህ ኤኤስቲ እና ኤኤልቲ ሰው ኤንዛይሞቹ ቴስት መደረግ አለባቸው። እነ ካርባማዚፒን ደግሞ ሰው ስቴቨን ጆንሰን ሲንድረም በማምጣት ይታወቃል። ሰው ፌኖባርቢታል ደግሞ ከጂንጂቫል ሃይፐርፕሌዥያ ጋር ምንም አይነት የሆነ ሰው ከሱ ጋር የተያዘ እንደዛ አይነት ኢፌክት አይኖርም ማለት ነው። ስለዚህ አምስተኛ ጥያቄ ደርሰናል። ዊች ድራግ ኢዝ ሞስት ላይክሊ ቱ ኮዝ ኦፍ አፕላስቲክ አኒሚያ። የተለያዩ ሜዲኬሽኖች የተለያዩ ታይፕ ኦፍ አኒሚያን ኢንዲውስድ በማድረግ ይታወቃሉ። ስለዚህ አፕላስቲክ አኒሚያን ደግሞ ሰው ኢንዲውስድ በማድረግ የሚታወቀው ከዚህ ከተዘረዘሩት ውስጥ የትኛው ነው? ኤ ቴትራሳይክሊን፣ ቢ ክላሪሚኒፊኮል ክላሪሚኒፊኮል ስንል ካፍ ነች አይደለ? ሲ ሳልፎናማይድ፣ ዲ ሲፕሮፍሎክሳሲሊን። ዋት አር ዘ ኮመን adverse which common adverse of which drug of more commonly associated with aplastic anemia ተብለን ስንጠየቅ ካፍ ነው። ሲፕሮፍሎክሳሲሊን ስናነሳ እነዚህ ፍሎሮኪሎኖን ፋሚሊ መሆኑን ይታወቃል። እነሱ ኮመን የሚታወቁት ደግሞ እነዚህ ተንደር ራፕቸር በማምጣት ይታወቃሉ። ፕላስ ሲዠር ፕሮቮክድ በማድረግ ይታወቃሉ። እነ ቴትራሳይክሊን በምናነሳበት ጊዜ ደግሞ ስፔሻሊ ችልድረን ላይ ቱዝ ዲስከለሬሽን በማምጣት ይታወቃል። ሳልፎናማይድ ደግሞ እነዚህ የፎሌት አሲድ ሴንቴሲስን ኢንሂቢት በማድረግ ይታወቃል። ፕላስ ደግሞ ፎቶሴንሲቲቭ የሆኑ እንደገናም ከኪድኒ ጋር ሪሌትድ የሆኑ ችግሮችን ያው ፕሪሲፒቴት በማድረግ ይታወቃል ማለት ነው። ፋርማኬሮችንን ስለነበረን ቆይታ እጅግ አድርገን እናመሰግናለን። ፋርማኬር እንደሚታወቀው በተለያዩ ቶፒኮች ዙሪያ የተለያዩ አጫጭር ቲቶሪያሎችን ከመስጠት በተጨማሪ እንዲሁም ደግሞ በተለያዩ ዓመተ ምህረት የወጡትን ኤግዚት ኤግዛም ፕላስ ደግሞ ሲኦሲ ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ